ይወጣል። ያ ሁለት ሰው ይዘውና ያን ድስት እዛ እሳት ላይ ይጥደዋል። እሱም እሳት ላይ የሚጥደው ብረቱ የብረት ጉልቻ ነው። ለምን የሸክላው ጉልቻ አይችለውም። የብረት ጉልቻ አለዛ የድንጋይ ጉልቻ እሱ ነው የሚችለው። እሱ ይከተፍና ሽንኩርቱ ይከተፍና እዛ ድስት ላይ ይቆያል። በመጀመሪያ ትንሽዬ ላት ያረጉበታል። ጮማውን እዛ ላይ ያረጉና ያን ሽንኩርት እሽት አድርገው ያሹታል። በእውነት እላችኋለሁ ከብረት ድስቱ የእሱ ስራ ጣዕም አለው። እኛ ትንታል ድስት ነው አለ፣ ድስት ብረት ድስት አለ፣ ግን እንደዛ ድስት አላየሁም። እንግዲህ ተመላልሻለሁ ኢትዮጵያ፣ አሁንም እየተመላለስኩ ነው። እስካሁን ድረስ በዓይኔ አላየሁም። ምን አይነት መሰላቸው? ትናንሽ ድስቶች ለሙናሙና እያሉ እነሱን ያሳያሉ። የአገሬን ባህል አልተውም። እንደው ያቺ ድስት ብቻ የድሮውን ባህል ልትመለስልን ደስተኛ ነኝ እያለሁ ያ ድስት ለሰርግ የሚሆነው ያ ነው፣ ለሞትም የሚሆነው ያ ነው። ያ ድስት እየተሰራ ለከሌ ተብሎ ይሰራል። ያ ድስት እኮ ወደ ሌላ ቦታ ትሄድ በአህያ ተጭኖ ይከዳል። በአህያ ተጭኖ ይከድና ይወሰድና ይሰራበታል። ተሰርቶ እንዳይሸረፍ ተብሎ ግጣሙ እንዳይሸረፍ እያለ ይጠነቀቁለታል። እውነት ግጣሙ